ምግብ ማሞልቷል አምላክ መች ነሳን የፍቅር ራብ ነው እኔን የጎዳኝ እንኮይ 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 የኔ ድፎ ዳቦ ልግመጥሾይ በላተኞቹ ተጀምሯል አትጩ ብላችሁኝ ነበር ያው የእናንተን አስተያየትና ሐሳብ ባለማክበር አይደለም ስሜታዬ ስለመሆን ነው ምጮኸው እንዴት ነው በላተኞችን ወደዳችሁት ስለወደዳችሁት በጣም አመሰግናለሁ አንዴ ለእናንተ አንዴ እንደተለመደው ፍለፊቴ ሀገር በቀል የሆነ 5 ቁርጥ እንጀራ ተጋድሟል ፍለፊቱ ግድንግድ ብሎኬትም ያል ዳቦ አለ ቃሪያም አለ ያው ይሄንን ያደረኩት ለአሽሙር አይደለም ለጥንቃቄ ነው እንደ አርሰናል በረኛ ያፈሳል ብላችሁ እንዳታሙኝ እዚች ፍለፊታችን መዝረክረክ ስለማይፈቀድ ለእያንዳንዱ ተወዳዳሪ ፎጣ አለው ማንኪያ ብትሉ 2 አይነት አታዩትም ያላበው አልጫና ቀይ ወጥ አለ ፍለፊታችን ሶፍት አለ ካነቃችሁ ደግሞ ውሃ ነገር አለ አስሬ በጣም የከፋ ነገር ከደረሰባችሁ ብለን አናዘጋችሁም አምቡላንስ እታች ቆሞ ሬዲ ሆኖ እየጠበቃችሁ ነው ምክንያቱም ይሄ በላተኞቹ ነው በላተኞቹ ሊጀምር ነው ዛሬም እንደተለመደው ጉምቱ 4 በላተኞች መተዋል ያው ብዙዎቻችሁ በኮሜንት የት ነው እንዴት ነው ብላችሁ ጠይቃችሁናል ከስር ከወጡ ስር በሚቀመጠው ስልክ ቁጥር ደውሉና ተመዝገቡ ምክንያቱም ይሄ ፕሮቫው የ10,000 ብር ውድድር ነው የ100,000 ብሩ በቅርቡ የናንተን መምጣት ተከትሎ ይጀምራል እያልናችሁ ያለው በበላተኞቹ ጋብዘናችሁ 100,000 ብር እንሸልማችኋለን እና እንዴት ነው አልተወሰወሳችሁ ታዲያ ምን አልኩ በማህበር በእድር በሰፈር በዕቁብ በስራ ቦታ በፈለጋችሁት ኑና ተመዝገቡና 100,000 ብሩን ጠቅለል አርጋችሁ በቼካችሁ ይዛችሁ ወደ ቤታችሁ በላተኞቹ ይቅርታ ስሜታዬ የሆንኩ ጮህባችኋለሁ በላተኞቹ ሊጀምር ነው ተወዳዳሪዎቻችን የናንተን ጭብጨባና ላይ ኮሜንት ነው የሚጠብቁት ወደ መድረኩ ሮቤራ ገበየው ይባላልው እድሜ 23 የመጣሁበት ሰፈር ከአስኮ ሳንሲ አካባቢ ስሜ ዮናስ ኃይል ይባላልው የመጣሁት ከጉፋ ካምፕ ሲሆን እድሜ ደግሞ 25 ነው ስሜ ቢኒያም ለማ ይባላል የመጣሁት ከጀሞ ነው እድሜ 17 ነው ስሜ አቤላስ ይባላልው እድሜ 23 የመጣሁበት ቦታ ጎፋ ካምፕ ምግብ ላይ ያው እንግዲህ በላበላ ሲሆን ዋጣጥ ነው ምግብ ሲቀርብልኝ አስተርፍ ያላቅ ንጹህ ማጠብ ራሱ ያስፈልግም ሳኑን አዎ እበላለሁ በደንብ ደሞውጣው በቀን 4 ነው በላው የተገኘውን በላለሁ ስበላ እንደርሜ አይደለም በደንብ በላለሁ እሱ ላሳያችሁ ነው ዛሬ የመጣሁት በላተኞቹን ለማሸነፍ ነው ከዚህ በፊት ያለውን ውድድር አይቻለሁ ምንም ለክፉ የሚሰጡም አይደሉም ዛሬ የሚያቻቻሉ ባክስቴጅ ላይ ያው እንግዲህ ወጣት አድርገን አንደኛ ለመውጣት ነው የመጣነው ይሄን ብቻ ሳይሆን የ100,000 ብር ውድድር ልንቀረጥፍ ነው የመጣነው ያየሁትን በላተኛቸው ደግሞ ብዙም አይደሉም እኔ ያሸንፋለሁ ብዬ ሙሉ ፐርሰንት ተማመናለሁ የዛሬው ውድድር በጣም ቀላል የሚሆንልኝ ይመስለኛል ከዚህ በፊት የተወዳደሩትን በላተኞች አይቻቸዋለሁ ይሄን ያህል ግባ የሚባሉ አይደለም ዛሬ ምን ያህል ቀላል እንደሆነ ውድድሩን አብረን እና ይሆናል የዛሬውን የ10,000 ብሩን አሸንፋለሁ ለ100,000 ብሩም እመረጣለሁ 1 ኪሎ ለኔ ቀላል ነው ከዛ በኋላ አሳያችኋለሁ ባወራ አይደለም በተግባር አሳያችኋለሁ ከደቂቃ በኋላ ታይታላችሁ ጸጥ አርጓለሁ ጨርሷል ፍለፊት የምታዩት እንደ መጠባበቂያ የተቀመጠ እንጀራ ነው ያንን 5 ቁርጥ የተጋደመውን በልቶ ከጨረሱ ከዚህ ወስደው መጠቀም ይችላሉ በምን ካላችሁኝ በ5 ደቂቃ ውስጥ እቺን እምሽክ አድርገው ከጨረሱ ይሄን ጨምረው መጠቀም ይችላሉ ምክንያቱም ግራም ስለሚያይቸልም ነው አሁን ተወዳዳሪዎቻችንን በክብር ጋብዛለሁ
እጃቸውን እያየው ነው የትኛው ነው። ባለፈውም ንቅሳት ተበልቶ ነው የሄደው። ይሄኛው ንቅሳት እስቲ እንዴት እንደሚያደርገው ደግሞ እናያለን። እንዴት ናችሁ? እንኳን ደህና መጣችሁ። ትክክለኛ የበላተኛ ፊት ነው እያየሁ ያለው። እንግዲህ እስቲ የበላተኞቹ ወዴት እንደሚሄድ እናያለን። ውድድራችንን ልንጀምር ነው። መመሪያውን በደንብ ልብ አድርጋችሁ ስሙ። ባለፉት ውድድሮች ላይ መመሪያውን ልብ ብሎ ያልሰማ ተወዳዳሪ ነው በፍራፍሬ የተሸነፈው። መመሪያውን ለመስማት ዝግጁ ናችሁ? አሁን የውድድሩን ህግ ነግራችኋለሁ። ውድድሩ በ5 ደቂቃ ውስጥ ብዙ ግራም የበላው አሸናፊ ይሆናል። ለዛ ዝግጁ ናችሁ? በጠቀለለ አይደለም፣ በጎረሰም አይደለም፣ ፈጥኖ ባላመጠም አይደለም፣ በጥበብ ብዙ ግራም በበላ ነው። ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል። እዛ ጋር የቀረበላችሁን ከጨረሳችሁ 5 ደቂቃ ካልሞላ ግራም ስለሚያሸልም እዚች ጋር መታችሁ መጨመር ትችላላችሁ። ፊት ለፊታችሁ ላይ 1 ኪሎ ተኩል ምግብ አለ። እሷን ዋጥ ሰልቀጥ ለማድረግ ዝግጁ። በነገራችን ላይ እንጀራውም ተለክቷል፣ ወጡም ተለክቷል፣ ዳቦም ተለክቷል። ቃሪያው ብቻ ነው ያልተለካው። ምክንያቱም ቃሪያው ይታወቃል ከማቃጠል በዘለለ ግራም አትይዝ። ምግብ ማንጠባጠብ፣ መድፋት፣ ለሌላ ሰው ማጉረስ በውድድሩ ፍጹም የተከለከለ ነው። ያስመለሰ ሰው እንደ ጥበቃ ቤት 2 እጅና 2 እግሩ ተይዞ ይወጣል። ስትበሉ ማንጠባጠብ፣ ማዝረክረክ ፈጽሞ የተከለከለ ነው። አፉ ወጥ ቢጤ የነካው ሰው ካለ ፊት ለፊቱ ፎጣ አለ። ካልፈለገ ደግሞ ብራቮ ሶፍት አለ። እሷን አንስቶ እብስ። ዝግጁ? የዚህ ውድድር አሸናፊ ሽልማት አለው። ሽልማቱ ምንድነው ካላችሁኝ 10,000 ብርና ሪዞርት። በስም የምናውቀውን ሪዞርት በአካል ሄደን እንገኝበታለን፣ እንገሰጥበታለን። የቻናሏን ቤተሰቦች በበላተኞቹ ላይ መወዳደር የምትፈልጉ ከስር በተቀመጠው ስልክ ቁጥር ተመዝገቡ። የ100,000 ብሩ ውድድር በቅርቡ ሊጀምር ነው፣ እየመጣ ነው። ስለዚህ ተመዝገቡ። ተጋብዛችሁ ተሸልማችሁ አሸናፊ ትሆናላችሁ። ምክንያቱም ይሄ በላተኞቹ ነው። በላተኞቹ በቻናሏን ብቻ 1 2 3 ስል ውድድሩን ትጀምራላችሁ። 5 ደቂቃ ሞልቶ አቁሙ ስል አፋችሁ ውስጥ ያለውን ትውጣላችሁ፣ እጃችሁ ላይ ያለውን ታስቀምጣላችሁ። ከዛ ያስተረፋችሁት ምግብ ተለክቶ አሸናፊው ይታወቃል። ለዛ ዝግጁ ናችሁ? ወይ አላብዛባችሁ፣ ሉቅጠራው። ዝግጁ ናችሁ? ሞራል ስጡኛ። ሞራል። ዝግጁ? 1 2 ቆይ። ከዛ በፊት ግን እንጀራችሁን አዘጋጁ። ዘርጋ አርጉ። ወጣችሁን አውጡ። ከዛ 1 2 3 ብዬ ስቆጥር ጥባጢቤውን ትጀምሩታላችሁ። አይዞን። እስቲ አንተ አዘረጋግ። ምንጣፍ ያስቀናል። ምን አልከኝ? ሲቲ ጎሏል እንጀራው። ሲቲ ጎሏል። በሚቀጥለው እናጎበጉባለን። እንትን ያለችው ያዞረችው ሴትዮ ነች። እስቲ ያንተ ስም እንጎደለው አይን ጎደለው እንዳትል። እኛን በሰው እንጀራው ዳቦን ቴካዌ እንዳታረግ። ያው አንዱ ከውድድሩ ጋንዱ አይቻልም እንዴ? ያው ድፋ አልጫውን። ያው ግራም ያሸልማል። ያለቁትን እያነሳን ነው። የቀረውን እየጨመራችሁ ማጫወት ይቻላል። ዝግጁ ናችሁ? መቁጠር ሊጀምር ነው። ዝግጁ? ቁጥር ጀምር 1 2 3 አዎ ዳር ላይ ከሳንሱሲ ያለው
በሚጥሚጣ ነበር ማቀው በመሰተ ጀምሮ ብራቮ 3ን ያነሳ ወንድማችን የመጀመሪያው ሞቅ አርጉት ውድድሩ 1 ደቂቃ ሊሞላው ነው 1 ደቂቃ ሊሞላው ነው 5 ደቂቃ ከሞላው ብዙ ግራም እንጀራ ጭማሪ ከፈለጋችሁ ላጣርገን እናቀርባለን አባያ ያዝሽ ቴክኒክሽ አሪፍ ነው የትን የሚያደርሳችሁ ብዙ ጊዜ ብዙ ተወዳዳሪዎቻችን አንደኛው ደቂቃ ላይ መንጨቅ ብለው ይነሱና እንደ ጃፓን አትሌት ኩርባ ላይ ይንጠባጠባሉ ዝግጁ ናችሁ አው 1 ደቂቃ ሊሞላ ነው 1 ደቂቃ ሊሞላ ነው 1 ደቂቃ ሊሞላ ነው 4 ደቂቃ ነው የቀራችሁ ግራም ያሸልማል እንዳትረሱ ግራም ያሸልማል በእናታችሁ እኔንም እንደገመድኩት እንድጨው አርጉኝ እባካችሁ አነሳሱኝ ይሄንን ስሜት ነው እኔ የምፈልገው በላተኞቹ ላይ አዎ ያንተ አከፋፈል ግን እውነት ሂሳብ ላይ ቢሆን እንዴት ነው የሚሆነው ወንድም ዓለም እንዴት ነው በውሃ እየገፋኸው አንተ ብትዘምት በጣም በውሃ አይዞ እኔ ልደፋ ካልኩኝ የቅርብ ሰው ነው ባላለሁ 2 ደቂቃ ሊቀራችሁ 30 ሰከንድ ነው የቀረው ድፎ አልቀረው ወጥ አልቀረው ዳቦ አልቀረው አንበሳ ወሬ ላይም የለም ምግብ ላይም ጸጥለጥነች አዎ 2 ደቂቃ ሊሞላ ነው 2 ደቂቃ ሊሞላ ነው እኔንም ሞቅ ጋላ አድርጉኝ ግራም ያሸልማል እዚህ ጋር ያለው አባ እየመራ ነው እንጀራና ቆሎ ጭቆና ጨጨብሳ የሚለውን ዘፈን ሊያሳውሰኝ ነው ግራም ያሸልማል እንጀራ ጨርሳል ላምጣ ግራም ያሸልማል በቃ ይሙላል 3 ደቂቃ ሞልቷቸዋል ድፍን 2 ደቂቃ ነው የቀረው በ2 ደቂቃ ውስጥ ማንቸስተር ዩናይትድ ብዙ ታሪክ ይሰራል እዚህ ጋር ያሉ በላተኞቹስ ምን ይሰራሉ እሱንም እና ይሆናል አባሳ ከሳንሱሲ ድንች ወይኔ እንጀራ የሚጨመርለት ወጥ የሚጨመርለት ደቂቃ እያለቀ ነው ብዙ ግራም የበላ አሸናፊ ይሆናል ለዛ ዝግጁ ሆኖ ማን ነው አባ እንጀራ ሊጨምር ግድ የለም ተው 10,000 ብሩን የሚበላው ማን ነው ተው ወጥ ሊጨምር አባ እየመራ ነው እዚህ ጋር አለች በእድሜ ትንሹ ባበላል ትልቁ ተብሎ የተገጠመለት አለ እዚህ ጋር 1 ደቂቃ እየቀራች ስንት ደቂቃ ቀራቸው 1 ደቂቃ ከ30 ሰከንድ ቀርቷቸዋል ግራም ያሸልማል መብላት ያሸልማል 10,000 ብሩን ለመውሰድ ከቤት ትራንስፖርት ይዘህ መጥተህ እዚህ ተቀምጠ አሁን ደግሞ ጎርሰ 10,000 ብር ይዘህ ለመሄድ 1 ደቂቃ ይቀራል ወንድሜ 1 ደቂቃ ይቀራል እስከመጨረሻው ደም ጠብታ በመጠቅለል እንዳትቦዝን በመጉረስ እንዳትቦዝን በማሸነፍ እንዳትቦዝን እዚች ጋር ሳህኑን ራስ በራ ያረገው ወንድሜ ይታየኛል የሱ ይሆኑ አፍሮ ያረገው የትኛው ይሆን እምና ይሆናል ወጥ ይጨመርልህ ግድ የለም ወንድሜ 30 ሰከንድ ቀርቶናል 10,000 ብሩን ለመብላት ትሪል ያለው ምግብ ብቻ አይደለም 10,000 ብሩን ለመብላት 20 ሰከንድ ይቀራል ከሳንሱሲ እንጀራ ወጥ ውስጥ ሰመጠ እናውጣው እንጀራና ወጥ ተድዶበታል ዳር ላይ 15 ሰከንድ ቀርቶታል 10,000 ብር ይዞ ላጥ ብሎ ሄዶ ወደ ቤቱ በእናቱ ወይ በአባቱ የሚመረቀው ከሁለት አንዳችሁ ማን ነው ግራም ያሸልማል አዎ ሊያልቅ ነው 1 ሊያልቅ ነው 2 3 ቁጭ አርግ አሸናፊው ማን ይሆን ዳቦ ወሰንድኝ በልቷል እሺ አጠራጣሪ ስለሆነ ነው አባ አንተን ነበር የጠበኩት እንዲ ደም ስር እስቲገታተር ድረስ ድፎና እንጀራ እስኪና ድብ ድረስ ምንድነው ያም ማርጉኝ ነበር በበላተኞቹ ምግብ ራሴን ፈውሳለሁ ብዬ መጥቼ ነበር ነገር ግን በቀጣዩ ቻናሏን እንደሚጣለኝ አዎ ዛሬ አሞት ነበር የካርድ ወጥና እንጀራ ተንዶበት አልቻለም ውሃ ነው ትችላለህ አፉ ውስጥ ያለው ወንድሜ ተወዳዳሪዎቹ ላይ አሽሙር ነው የሚመስለው ቃሪያ ብቻ አስተርፎ አቃጠልኳችሁ ነው የሚመስለው እዚህ ጋር አለ
በእርግጥ ግራሙ ተለክቶ አላለቀም። ውድድሩ አሸናፊው ወይ እሱ ነው ወይ እሱ ነው ወይ እሱ ነው። ምክንያቱም በግራም ነው የምናውቀው። አይናችን ላይ ትንሽ ጨበረበረበር የሚያደርግ ነገር ስላለ ይህ በላተኞቹ ነው። በቻናል ዋን ተመልሰን እንመጣለን ወደ ሚዛን ክፍል። ስም ማን ነው? ስም ዮናስ። ዮናስ የዮናስ ምግብ ይሄ ነው። እስቲ ኪሎን እንየው። እንዳያችሁት ነው። ከግማሽ ኪሎ ትንሽ ከፍ ብሏል። እስቲ የሌሎቹ ደግሞ ወንድሜ አንተ ስም ነው? ቢኒያም የ17 ዓመቱ ቢኒያም በታዳጊዎች ዘርፍ መጥቶ የቢኒያም ግማሽ ኪሎ ነው። የወንድማችንስ አቤል የአቤልን ማንኪያ አይገርምም? ለራሱ ማዕዳላ ተወዳዳሪ ማንኪያ አለ እንዳይመዘንበት አለ። የሞክሼ አቤል ይሄን የተረፈው ትሪውን እርቃኑን አስቀርቶታል። አሸናፊው እሱ ነው። ወይኔ አቤላ በሞክሼ በዘመድ መስራት ጀመርክ እንዳትሉኝ። ይህ በላተኞች ነው። አንዴ ለአቤላ አሸናፊ ሆኗል። የ10,000 ብርና የሪዞርት ተሸላሚ ሆነው እንደኔ አቤል ነው። ሌላም አቤል ካለ ይምጣና ይመዝገብ። መጨረሻ ይውጣ አንደኛ ይውጣ ምን ይሆናል? በጣም ተናድጃለሁ። እንደሚታወቀው በላቤ ራሱ እያያችሁት ነው። የሚቀጥለው ሳምንት ነበር መወዳደር የነበረብኝ። ነገር ግን ሲደወልልኝ እድሉን ማሳለፍ የለብኝም ብዬ ሮጬ መጥቻለሁ። እንግዲህ እንዳያችሁት የተሸነፍኩትኝ ትንሽ ወጧን በዛ አድርጌ በመገልበጤ ለመብላት ዳግቶኛል። መብላት ለኔ የቀን ከቀን ልምዴ ነውና ስመጣ ደግሞ ወጥ አልጠበቅኩም ነበር። በቃ ዛሬ ተበልቶትኝ ወጥ ስላበዛው ነበር እንጀሩን ጨርሼዋለሁ። ምስር ወጡን በጣም ከመብዛቱ የተነሳ በደንብ እንዳልጎርስ አዳጋች አልቆብኛል። እኔ ስጀምር ከታላላቆቼ ጋር ነው የተወዳደርኩት። ከአንደኛው ጋርም ከአሸናፊው ጋር በትንሽ ግራም ነው የተለያየ ነው። ቻናሏን እድሉን ከሰጠኝ በቀጣይ ተወዳድሬ ያሸንፋል። በቀጣይ ደግሞ አስተካክዬ ቻናሏን እድሉን ስለሚሰጠኝ ሁለተኛ ዙር ላይ መጥቼ እንደማሸንፍ እርግጠኛ ነኝ። ለማንኛውም በቀጣይ እድሉ ከተሰጠኝ አሸንፋለሁ። ውድድሩ ምንም አይደለም ነበር፣ ከባድም አይደለም ነበር። ውድድሩ ያን ያህል ከባድ አልነበረም። ሁሉም መብራት ብዙም አይችሉም። እኔ ግን በልቼ ጨርሻለሁ። ዳቦውን በመሀል አስገብቼ ነው የበላሁት። ከባዱ እሱ ነው፣ የሚመዝነው ግራሙ እሱ ነው። ዳቦውን በመሀል አስገብቼ በልቼ ጨርሻለሁ። በቀጣይ የፊዚክ ላይ በ100,000 ብር አሸንፋለሁ። በዛ ላይ ደግሞ ሆስቱ የሚያስተዋውቀው ልጅ በጣም ይጮሃል። ላቡ ራሱ ሳይሆን አይቀርም እንደዚህ አላበኝ። ሌላ ከህመሙ በተጨማሪ ጨዋቱ በጣም ከባድ ነው። ይህ በላተኞቹ ነው። በቻናል እንዳያችሁት አቤላ ከአንድ ተኩል ምግብ ሩቡን ይቅርታ ጨውኩ በአሸናፊ ነው ሩቡን አስቀርቷል። በበላተኞቹ ማናየው ታሪክ የለም፣ ማናየው አጠቃለል የለም፣ ማናየው አጎራረስ የለም። ይሄ በላተኞቹ ነው። እንደ አቤላ በቴክኒክና በታክቲክ ታግዥ ያሸንፋለሁ የምትሉ ከአቤል ትሪ ስር ባለው ስልክ ቁጥር አለ። አይበላም፣ የማይበላ ነው፣ የምትመዘገቡበት ነው። በላተኞቹ የዛሬው ይሄንን ይመስል ነበር። ሳምንት በሌላ ጠቅላይ፣ በሌላ ጎራሽ፣ በሌላ ግራም አሸናፊ የሚሆነው ይመጣል። እስከ ሳምንት መልካም ጉርሻ። ማነው መልካም በላ ማነው መልካም